በመካከለኛው ምስራቅ የተቀሰቀሰው ጦርነት አራተኛ ቀኑን በያዘበት በዚህ ወቅት ግጭቱ ከቀጠናው አልፎ የዓለም ሀያላን ሀገራትን ፍጥጫ እያባባሰም ይገኛል። በተለይም በኢራን እስራኤልና አሜሪካ መካከል ያለው ወታደራዊ ግጭት ወደ አዲስ ምዕራፍ መሸጋገሩ የሚያሳዩ ክስተቶች በስፋት እየታዩ ነው። የኪም ጆንግ ኡንና አስደንጋጭ ማስጠንቀቂያቸው በዚህ ውጥረት ውስጥ እጅግ አስገራሚ ሆኖ የተሰማው የሰሜን ኮሪያው መሪ ኪም ጆንግ ኡን የሰጡት መግለጫ ነው። ኪም ጆንግ ኡን እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤላችን ብቻ በቂ ናት ማለታቸው አነጋጋሪ ሆኗል። ይህ ማስጠንቀቂያ ሰሜን ኮሪያ ከኢራን ጎን ለመቆም ያላትን ቁርጠኛ የሚያሳይ ሲሆን አስፈላጊ ሆኖም ከተገኘ እስራኤልን መምታት የሚችሉ እጅግ ዘመናዊ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆኗን አረጋግጣለች። ይህ ጦርነት ወደ ዓለም አቀፍ የኒውክሌር ስጋት ደረጃ ሊሸጋገር እንደሚችልም ተሰግቷል። የኢራን የአጸፋ እርምጃና የአሜሪካ ኢላማዎች ኢራንን በአሜሪካና በእስራኤል የተሰነዘረባትን ጥቃት ፈጣንና ጠንካራ ምላሽ እየሰጠችም ትገኛለች። በሳዑዲ አረቢያ ዋና ከተማ የሚገኘው የአሜሪካ ኤምባሲ በኢራን ሚሳኤሎች መመታቱ የሚታወስ ነው። ምንም እንኳ የጥቃቱ መጠን ከፍተኛ ባይሆንም መልእክቱ ግን አሜሪካ በቀጠናው ያላትን ተቋማት ለኢራን ጥቃት ቅርብ መሆኗን የሚያሳይ ነው። በተጨማሪም በኢራቅ ኢርቢል ከተማ የሚገኘው የአሜሪካ ጦር ሰፈር ኢራን ከ70 በላይ ድሮኖችን በመላክ እና ሚሳኤሎችን በመጠቀም አውድመዋለች። ይህ ጥቃት የአሜሪካ ወታደራዊ ይዞታዎችን በእጅጉ ያዳከመ ሲሆን አካባቢው ወደ ፍርስራሽነት መለወጡም ተዘግቧል። የሆርሙዝን ሸለቆ መዝጋትና የኢኮኖሚ ጦርነቱን ኢራን ወታደራዊ እርምጃዋን ወደ ኢኮኖሚ መስክ በማሻገር ለዓለም የነዳጅ ዝውውር እጅግ ወሳኝ የሆነውን የሆርሙዝን ሸለቆ መዝጋቷንም አስታውቃለች። በዓለም ላይ ከሚዘዋወረው ነዳጅ 20 በመቶ በዚህ ጠባብ መስመር የሚያልፍ በመሆኑ የወሽመጡ መዘጋት የዓለም የነዳጅ ዋጋን በከፍተኛ ሁኔታ እንደሚሰቅለው ዘ ኢኮኖሚስት አስነብበዋል። ኢራን በሰርጡ ላይ ለማለፍ የሚሞክር ማናቸውም መርከብ ላይ ጥቃት እንደምትፈጽም አስጠንቅቃለች። የእስራኤል ወታደራዊ ዘመቻና የሚስጥራዊ ሰነዶች መፍሰስ እስራኤል በበኩሏ ለኢራን የጀርባ አጥንት ናቸው ተብለው በሚታሰቡ ከተሞች ላይ ከባድ የአየር ድብደባም እያካሄደች ትገኛለች። ይህ በእንዲህ እንዳለ አሜሪካ በኢራን በኩል ልታደርገው ያሰበችውን የሚስጥራዊ ጥቃት ዝግጅት የሚያሳዩ ሰነዶች በቴሌግራም ላይ መለቀቃቸው አነጋጋሪ ሆኗል። እነዚህ ሰነዶች እስራኤል የጦር አውሮፕላኖቿንና ሚሳኤሎቿን እንዴት እያዘጋጀች እንደሆነ የሚያሳዩ ሲሆን መረጃ እንዴት ሊወጣ እንደቻለ አሜሪካ በከፍተኛ ምርመራ እያደረገችም ትገኛለች። እስራኤል የሂዝቦላን የፋይናንስ አቅም ለማዳከም አልቃይዳ አልሐሰን የተባለ የፋይናንስ ተቋማትን ኢላማ አድርጋም ሂዝቦላ ሲደበደብ ውሏል። ሂዝቦላን በበኩሉ ወደ ቴልአቪቭና ሌሎች የእስራኤል ከተሞች የሮኬት ናዳ በመተኮስ ምላሽ እየሰጠም ይገኛል። የፈረንሳይና የአውሮፓ አቋም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ የኒውክሌር ዶክትሪን ይፋም አድርገዋል። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት ካለፉት ጥቂት ቀናት ወዲህ ወደማይመለስ ደረጃ እየተሸጋገረ መጥቷል። ኢራን፣ እስራኤልና አሜሪካ በቀጥታ ወደ ገቡበት ወታደራዊ ግጭት አሁን ደግሞ እንደ ቱርክ፣ ስፔንና ግብጽ ያሉ ሀገራት በተለያዩ ጎራ መሳተፋቸውን ቀውሱን ወደ ዓለም አቀፍ ስጋት ከፍ አድርጎታል። ሌሊቱን በዱባይ፣ አቡዳቢ፣ በሪያድና በኳታር የሚገኙ የአሜሪካ ጦር ሰፈር ላይ ያነጣጠሩ የሚሳኤልና የድሮን ናዳዎች ስታዘንብም አድራለች። የኳታር መከላከያ ሚኒስቴር የአየር መከላከያ ስርዓቱ የተወሰኑት ሚሳኤሎች ቢያከሽፍም የቀሩትን ግን በጦር ሰፈሩ ላይ ጉዳት ማድረሳቸውን አረጋግጧል። ሌላኛው አስገራሚ ዜና የአሜሪካ ባህር ኃይል በሰርጡ የሚያልፉትን የነዳጅ መርከቦችን አጅቦ እንዲያልፍ ጥብቅ ማሳሰቢያ የዶናልድ ትራምፕ አስተዳደር አስተላልፈዋል። ትራምፕ ክንዳችንን ገና ኢራን ላይ እናሳያለን በማለት የዛቱ ሲሆን የባህሩ መስመር በምንም ተአምር እንዳይዘጋም አሳስበዋል። ከጥቂት ቀናት በፊት የተገደሉት የኢራን መሪ መንፈሳዊ አያቶላ ኻሜኒን ለመተካት በሚስጥር ስብሰባ ላይ የነበሩ ከፍተኛ የሃይማኖትና የፖለቲካ መሪዎችን በእስራኤል የጦር ጀቶች መገደላቸው የሚታወስ ነው። ይህ ጥቃት የእስራኤል የደህንነት ተቋማት የኢራን ሚስጥራዊ ስብሰባዎችና ቦታዎችን እስከምን ድረስ ዘልቀው እንደገቡ የሚያሳይ ሲሆን ኢራን ተተኪ መሪዎችን ለመምረጥ በነበረችበት ወሳኝ ሰዓት መሪዎቿን ማጣቷ በሀገሪቱ የፖለቲካ መዋቅር ላይ ትልቅ ክፍተትን ፈጥሯል። ይሁንና በመካከለኛው ምስራቅ ባለው ውጥረት ትልቁ የፖለቲካ ድንጋጤ የቱርክ ዜና ነው። ቱርክ እስካሁን ድረስ ለኢራን የዲፕሎማሲያዊና የሚዲያ ድጋፍ ስታደርግ የቆየች ቢሆንም አሁን ግን ፊቷን ያዞረች ትመስላለች። የቱርክ የውጭ ጉዳይ ሚኒስቴር ሀካም ፊዳን እንደገለጹት ኢራን እኔ ከጠፋው ቀጠናውን ይዤ እጠፋለሁ የሚለው የምትመለከተውን አጥፍቶ ጠፊ ስትራቴጂ በቱርክ በኩል ተቀባይነት የለውም ሲሉ አሳሳቢ መግለጫም ሰጥተዋል። ቱርክ ኢራን በአረብ ሀገራት ላይ የምትሰነዘረውን ጥቃት በጽኑ ያወገዙ ሲሆን ይህ ደግሞ ቀጠናውን ወደ ጦርነት ወደማይመለስ አዘቅት እንደሚከተው አስጠንቅቃለች። ኢራን እየወሰደች ያለችው የግዴለሽነት እርምጃ ሊቆም ይገባን ያለው የቱርክ መግለጫ ኢራንን በብቸኝነት እንድትቀር ማድረጉም አይቀርም።
አሜሪካ በኢራን ላይ ለምታደርገው ዘመቻ ለማጠናከር የስፔንን የጦር ሰፈር ለመጠቀም ጥያቄ አቅርባ የነበረ ቢሆንም የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በማላምንበትና ፍትሐዊ ባልሆነ ጦርነት አልተባበረም በማለታቸው ጥያቄውን ውድቅ አድርገዋል። ይህን አቋም ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ቁጣ ዳርጓቸዋል። ትራምፕ ከስፔን ጋር ያለውን ማናቸውም የንግድ ግንኙነት ለማቋረጥ ትዕዛዝ መስጠታቸውን በይፋ አስታውቀዋል። ስፔን በበኩሏ ማናቸውም የንግድ እገዳ ለመቋቋም የሚያስችል አቅም አለን በማለት ለትራምፕ ዛቻና ምላሽ የሰጠች ሲሆን በትራምፕና በሳንቼዝ መካከል ያለውን የቃላት ጦርነት በአውሮፓና አሜሪካ ህብረት ላይ ያለውን ስንጥቅ ፈጥሯል። ግብፅና የሰሜን አፍሪካ ሀገራት ጦርነቱ እየሰፋ በመምጣቱን ተከትሎ ግብፅ የጦር ኃይሏን ወደ ከፍተኛ የውጊያ ዝግጅት እያደረገችም ትገኛለች። አሜሪካ በግብፅ የሚገኙ ዜጎቿን ለቀው እንዲወጡም ማስጠንቀቂያም ሰጥታለች። የግብፅ መከላከያ ሚኒስቴር ሀገሪቱ ሉዓላዊነቷን ለማስከበር እና ከማናቸውም ድንገተኛ ጥቃት ራሷን ለመከላከል ሰራዊቱ በሙሉ ንቃት ላይ እንዲሆን ትዕዛዝም ሰጥተዋል። በአሁኑ ወቅት መካከለኛው ምስራቅ በታሪኩ አይቶት የማያውቀው ከፍተኛ ውጥረት ውስጥም ይገኛል። ጦርነቱ በዲፕሎማሲያዊ መንገድ ካልተቋጨ የቀጠናው ሀገራት ብቻም ሳይሆን መላው ዓለም በኢኮኖሚና በጸጥታ ቀውስ እንደሚወድቅም እየተዘገበ ነው።